ማንም አይረዳም። የራሱ ጉዳይ ነው። እባክህ ወደዛ እንደ ይሁን አንተና አከዛ ምን ነገር የለም። እሷ ችግር የለም ስላለ አባከዛ ወደዛ ማለት ነው። ቁጭ ብለህ ስነ ስርዓት ነው። ሰላም ሰላም፣ እንዴት ናችሁ? ውድ የስሙ ሮያል ቤተሰቦች ዛሬም በሌላ ቪዲዮ ተመልሰናል። በስሙ ሮያል ዩቲዩብ ቻናል ላይ መጣ እያልን ነው። ስሙ ሮያልን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ ደግሞ ብድ ያለ ጽድት ያለ ፕራንክ በእኔ በኩል መጥቷል። ዛሬ ምንድነው የምናደርገው? እንግዲህ የስሙን ዩቲዩብ እንግዲህ ያው ትንሽ ማኔጅ ምናምን ማድረግላት እኔ ነኝና ዩቲዩብሽን ሸጥኩት፣ ብር ቸገረኝ፣ ሰብስቤ ምናምን ሰብሰብ ባረጋቸውና መጀመሪያ ዩቲዩብሽን ሸጥኩት፣ ብር ምናምን አስፈልገኝ ነበረ። ውስጡም ትንሽ ብር ነበረው፣ እሱንም አጥፍቼዋለሁ እና በቃ ይቅርታ ሌላ ከፍትልሻለሁ ምናምን ነገር እላለሁና እንግዲህ እነ ቤዚን መቻል ነው ሪሊሉ ነው። እኔ ግን አቋሚ አልተቀየረም። በቃ ሽጬዋለሁ ምናምን የሆነ ሰዓት እንደውም ፈንገጥ እላለሁ። እንደዚህ መቅለስለስ ሳይሆን ሽጬዋለሁ እንኳን የተሸጠ ምናምን ነገርም ልል እችላለሁ። እንደተለመደው ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። ቪዲዮውን እስከ መጨረሻው እዩ። ሰሞኑን ቪው በጣም ያስጠላል እውነት ለመናገር እውነት። ኮሜንትም እያደረጋችሁ ቪዲዮውንም እስከ መጨረሻው እንድታዩልን በትህትና እንጠይቃለን። እንግዲህ በስሙ ሮያል ዩቲዩብ ቻናል ለምንድን ነው የማትመጡት? ለምንድን ነው ስሙን የማታበረታቷት? ምናምን ትሉናላችሁ። እኛ ደግሞ ይኸው ካሁን በኋላ ቆርጠን መተናል። እናንተ ደግሞ ድጋፋችሁን እንሻለን እና ይህንን ዩቲዩብ ቪዲዮ እስከ መጨረሻው ማየት እንዳትረሱ። ስሙ ሮያልን 100 ሺህ እናስገባት። የምር ይቻላል። በነገራችን ላይ የማይቻል ነገር የለም። ኃይለ ገብረስላሴ ይቻላል ብለዋል እና ሁላችሁም ሰብስክራይብ ማድረግ ጀምሩ። እንወዳችኋለን። እስቲ በነገራችን ላይ ይህን ቪዲዮ ለመጀመር ብዙ ኪሎ ሜትር ከቤት ድምፄ እንዳይሰማ ብዬ ብዙ ኪሎ ሜትር ነው አቋርጬ የመጣሁት። እስቲና ራይድ ትራውስ በእግር እንሄዳለን። ወደ ቤት ነና በዚህ ደርሰናል ጋይስ። እንግዲህ ማየት ነው ጠጠን ብለን ልክ እንደገባን ማለት ነው። የሆነ ቦታ ትይዛለህ ጠቅለሽ ካሜራው ለዚህ በለብስ አንዴ በእናትህ የሆነ ነገር ላማክራት ማለት እናንተ ኧረ ስሙዬ አንዴ በእናትህ ይቅርታ ስኬብል እዚህ አለ እንዴ ባሴ አንዴ የሆነ ነገር በእርግጥ እሷን ነው ብዙ የምትለው ግን እስኪ ነኝ ምንድን ነው ስልኬ እያለ ነው በእነሱ ሚለጫ ጠርቶ ነው በልቻለሁ እንትን ዩቲዩብ የሰሙ እንትን የሆነ መጀመሪያ የሆነ ብር ነበረብኝ። ዝም ብለን የሆነ ከጓደኛዬ ጋር የሆነ ለሆነ ነገር ብር ተበድረን ነበረ። ከዛም በኋላ እሱም መክፈል አልቻለም። ከዛ ያበድረን ሰውዬ ደግሞ በእኔ ነው የመጣው። ከዛ ጓደኛዬ ብር ስለሌለው እኔ መክፈል ነበረብኝ ግዴታ እና ለምን ሲጀመር አንተ ብዙ ተበድረህ? ለምን ተበድረህ? የሆነ ሰራ ያሰብነው ስራ ነበረ። ምን
ስራ ደግሞ የሚያሳልቅ እና የስሙ ዩቲዩብ ሽጫዋል ማለት ሌላ መከፋለ በጣም ሙት ይዛለ ባሴ ምን ችግር የለውም። ኧረ እየቀለደ ነው። እንደዚህ አይነት ቀልድ ሲጀመር አይቀልድም። ስለ ሰው ነው ጊዜ እዛ የጠራህበት ወሬ አሁን አትጨምር ሲጀመር ነው የተጀመረ ምን ማለት ችግር እኮ ነው። ምን ችግር ነው ማለት ይሄ ቁም ነገር አይደለም። ሰውዬ እንዴ አውቆ ነው ቀልድ ነው። 34 ነው ምንሽ አውቆ ነው እሱ ባሴ እንደዚህ አውቆ ሙዲ ያዘ ዝም ብሎ ሰው ሙዲ ነው የምሬ ነው። ምን አይደለም እንትን ነው ሌላ መክፈት እንችላለን። ሰው ደግሞ ሌላ መክፈት እንደምንችል አንተ አትነግረንም። ወሬኛ ግን አንተ ዳፍራ የስሙን ዩቲዩብ እንደዚህ አታደርግ። ባሴ በእናትህ ተጨማለቅ ወደዛ እሷን እዚህ ቁጭ አድርገው ትይዛለ እንዴ? የምሬ መጀመሪያ ስለሽ ያንቺን ልሸጠው ማሰብ የማንን አንተ ሲጀመር በለለ በእግዚአብሔር ስነ ስርዓት ነው። እግዚአብሔር አጨማለቅ የምትቀልደው ቀልድ ወቅ ማለት ችግር እኮ ነው። ችግር የለውም። ሲጀመር አያደርገው ደግሞ እንደዚህ አይነት ነገር አያደርግም። ሲጀመር ባሴ እኔ እኮ አዎ ግን አላደርግም። ግን በቃ ግን አታደርግም። አገባው ባሴ አስቀድሜ ማለት ከፍትልሻለሁ። እኔ ምንም ተው መክፈት ትተው አንተ አገባ ለቀላው አትሸጥም። አዎ የሷን ከምትሸጥ ሽጭ ስታውና የኔማ ምን መሰልሽ ወይ በቃ በኔ ወይ ጉዴ ነው ማብራራት ነው የምርሽ ነው ራሴ አዎ እንዴ ማለት ነው ማለት በቃ እኔ ከኃላፊነት ወስዳለሁ። ሰው ችግር የለም ያ ኃላፊነት ነው። እሷ አታዋራው ባሲ ለምን ትሸጥከው አልጨማለ እግዚአብሔር አይደለም ማለት እናንተ ከምትወስሽ የሚተካከል አረጋው ባሲ ያሳየኝ እኛ ጋር ስለሌለ ነው ዩቲዩብ የምትጨማለቀው አይደል እንጂ እኔ ከፍቼ ማየት ብቻ ነው እንደዚህ ሙላት ይዝብኝ ነበር። ስለዚህ አደነ ተጨማለቀ አይደለም ስሙ ማለት በጣም ደብሮኛል እውነት ለምናገር ማለት እንጃ በቃ አማራጭ ስላጣው ነው ግዴታ ችግር የለም። ያኛው እኮ በእናንተ ነው አንተ ስለሰራት ነው እግዚአብሔር ባሲ ስለሰራት ነው እንደዚህ ቀላል ቀልድ ወጣት አይደለሽ እንዴ አደረጂ እንዴ የሪስቶን ዩቲዩብ ተመረዳት ለምን ራስን አልሸጥክምሽ? የኔም ማለት ሸጠው ስል መጀመሪያ ቢያንስ ማለት የእሷን አሳድግላታለሁ። የራስሽ ጋር ተሳድግ ወይ ከሸጥኩት ማን ያሳድግልኛል? ኧረ በእናትህ በጣም ደፋር ነው በጣም ድፍረቱ ደግሞ ችግር የለም ትይሆንሽ እንዴ የምን ችግር አለው በጣም ሲቀጥል ደግሞ የእሷን መሸጥ መብትም የለም። ሲጀመር መጀመሪያ ማስፈቀድ ነበር። ሲቀጥል ደግሞ መሸጥ ካለበትም የራስን መሸጥ መሻል የራስን ሽጣ የራስን እንደፈለክ የማድረግ መብት አለ እንዴ ተነስተይ ሰው ዩቲዩብ ቻናል ምንም ማለት ከሸጠው እኮ ያለቀ ነገር ነው። ይመልሳታል አሁን ምን መልሰው ማሳደስ ያለው አሁን ትመልሰዋለህ ባሲ አሁን ብሩን ከየትም አምጥተህ ተከፍለ ለሰውየው የሸጥከው ዩቲዩብ ትመልሳለህ። ስሙ አንቺ ማለት እኔና አንቺ እንስማማ እነሱ በጭራሽ እንዴ ምንድነው ወንድና እሺ ከስሜን ጋር ተስማምተህ እሺ እሷ ችግር የለም ስለምትል በሰይ አመዛዘኝ አንቺንም ብሸጠው እሷንም ብሸጠው ለዛ ነው የምታይ ነበር አዝሩም አታረገው ባዚ እኔ ስልሽ ድንገት እናንተ ትነግራቸዋለች ብዬ ነው የነገርኳችሁ እንጂ እኔ ከኃላፊነት ነው እንጂ ስለምን ኃላፊነት ነው የምታወራው? ግን ነገር የለም በአንድ ወር ውስጥ ነው ከተሸጠ ሳይሸጥ ኑሮ እንደዚህ ከሀሳብ አቅርቦ ቢሆን ኑሮ ብሎ ነገር የለም። እንደዚህ ብሎ ነገር የለም። ይመልሳታል ትመልሳታለህ። የምር እኮ ትመልሳታለህ። እንዳትጣላን ስነ ስርዓት ያዝ። እሺ እንዴ ያማል እንዴ የራስን ለማሸጥክም ችግሩሽ አይቀማኝ የራስ ጉዳይ ነው ሲጀመር። ለኔ አይደለም ይኸውልሽ ስንት ነው አሁን 40 ምናምን ነው እሷ ምን አገባኝ ምን አገባኝ ስንት አንዴ አልሰማም እንዴ ታውቃለህ የመጣው አንተ ሁለቱን ልሸጥ ሁለቱንም የኔንም የእሷንም ስልክላቸው አሁን አቅም ስለሌለኝ የእሷን እንግዛው እና የእሷ 34 ነው የኔ 44 ኧረ በእናትህ አታስረዳማን ማስረዳ አላለህም። የሁለታችን ነው ስነ ስርዓትን ያዝ። ካሸጥከው አንተ የምር ከሆነ ታመጣዋለህ። አሁን ታመጣዋለህ ማለት እግዚአብሔር ገባሽ? ለምን ማገባኝ እንዴ ለምን ማገባኝ እንዴ አንቺ ዩቲዩብ እኮ አልተሸጠም። የራሱ እሷ ይላገባ አንተ ደግሞ ያስከላል ሸጥክ ወንድ ነበርከኝ ይበልጥ እኮ ስሚያኒ አልሰማም እንዴ አንቺ ወጣት ነው ለገጣት እኮ አንቺ ልትቸግሪ ያረባካ የሰው ዩቲዩብ ይሸጥክ ነው የሚቸግረው። ቻች መጨረሻው የቤቱ ዩቲዩብ እንዳለ አንተ ጋር ያለው ሽጣ ጨርሰው እንዴ
ሲጀመር አታታፋም እንዴ በስሙን ዩቲዩብ ሽንጫል ደህና ነገር የምታወራ መሰለህ እንዴ ደግሞ ሰብስበህ የምታወራ ስሙን ሙሉ ኃላፊነት ነው ሲል በአንድ ወር ውስጥ ያን መለፈዋል ማንም ሰው አይገባለትም ጭራሱ ምንም ነገር የለም ግን ችግር ሲጀመር ዘርስ ማለት ደራረስ ባስ ታመጣዋል የተበደልከው አያገባም እሺ ብር መልሰህ አምጣው የተጠውን ብር መልሰህ አምጣው ያንን ዩቲዩብ ሲጀመር አንተ ምን ስትል ነው ለምንድን ነው ብር የተበደልከው እሺ ብር ስጡኝ ለምን ተበደለው ነገር እኔ ሌላ በቃ አልተሳካም እኮ እኛ ማናውቀው ስራ ልትሰራ አስበህ ነገ ከደወለ ቢሆን ነገር እኛንም ሸጠናል የቤት ዕቃ እያወጣ ልሸጥ ነው እንዴ አንተ እንዳረከው እንዴ ዩቲዩብ እኮ ነው ድፍረት አታታፍርም እንዴ እኮ ይኸውልሽ ስሚኝ እኔ አንቺም ነገ ጧት ሊቸግርሽ ይችላል ወይ መድኃኒዓለም ምንም ይቸግረኝ የሚሰሩ ነገር አልደረሰ ስለኛ አላማከርከን ሲጀመር ደግሞ የራስ ዩቲዩብ እያለ ስመኝ መሸጥ ማስፈልግ እኔ እኮ ይኸውልሽ የኔ 44 ነው 34 ሁለቱንም ልሸጠው ስልከው ብር የላቸውም የኔ 44 ስለሆነ ተወደደባቸው እሷ ምን ባሲ አሁን እኮ አንተ ማለት ነው አማራጭ ሲጀመር የስመኝ ዩቲዩብ አማራጭ ማድረግ መብት የለም ማን መብት ሰጠ በሰው ዩቲዩብ ላይ አስቢው አይደለም ግን በቃ ማልወጣው ነገር ውስጥ ልገባ ነው ከተለተለው ስላሰበ ነው በዚህ የቀር እንዳልከው በቃ ዝም በይ ዝም ችግር የለውም እንዴ ችግር የለውም ያለ ነው ችግር እንደሌለው ይመልሳታል የተበደርከው ብር ነው አይደል ከዩቲዩብ ተላልገ አፈንጣ አመጣ የሰውየውን ብር መልስለት ከዛ በኋላ ዩቲዩብ ታመጣለህ 34000 ዩቲዩብ ነው ምን ፈልገው ገና ከተል ታሳድግ ምናምን ዲፍረንስ ያንቺ ገና ቪዲዮ ሳይሉት ጊዜ አለ ሂዳ አምጣው እኮ ምንም ነገር ይሄ አጣጣለ ሳይቀየር አምጣው ባሲ በጣም ነው የምንጣለው ስለ ሰዓት ነው አትጫማለከው ብር ራሱ ባገኝ ከተሸጠ ተሸጠ ነው አንተ ግን ያማሃል እንዴ ማንም አይረዳኝ የራሱ ጉዳይ ነው ባክሩ ለዛ እንዴ ማንም አይረዳኝ እንዴ ሲጀመር እሷ ምንም እንደማትላውቀ ነው ሸጣለ ያልከው ለምን የኔ ሸጠ መተ መጀመሪያ ላወራልሽ እሷ ችግር የለውም ስለምትል ነው ያንቺ ሸጣው እሺ የኔ ኮሚሽን ሲጀመር ስሙ አረ ችግር የለውም አረ ነገር የለም እግዚአብሔር ነገር የለም ስለሰዓት ነው ባሲ ስለሰዓት ነው አንቺ ደግሞ ችግር የለም እሱ እኮ ስለተጨነቀ ስላደረገው ስንት ስላለ ልሽኛ ስንት ነገር አይተን ነው እንደዚህ ዩቲዩብ ያመጣ ነው እንዴ ቀልድ ነው ዩቲዩብ እኛ እኮ እንጀራችን ነው እሱ አይበልጥም ማለት ያንን ብር ባይከፍል ደግሞ እሱ ጋር የሚመጣ ችግር ሊኖር ይችላል ምን አገባ መጀመሪያ ታዩ ሲበደር አላማከረንም እንደዚህ አይነት ችግር ውስጥ ገብቼ ነው የሆነ ብር ያስፈልገኛል ብሎ ማማከር ያባት ማን ስለሆንክ ነው ማን መጥቶ ሰጥቶ ነው አንተ ሰው ዩቲዩብ አስተም ብትሸጠው ድፍረቱ ደፋ ታመጣታለህ ቀልድ እንዳይመስል ባሲ ስለ ሰዓት ነው ለካኒ አሁን ምን አልሽኝ ከሷ ጋር ታውራ ባሲ እሷ አገባትም እሷ አገባሽ ማንቺ እንዴ ያገባኛል ለምን ያገባኝ በቃ ይከሳስ እኔ አሙት ኃላፊነት ስለዚህ እንደዚህ ደግሞ ከሚሆን ማለት ያባራችሁን በስማት ቀይርላትና ስሙ ይሆናል አንተ አሳደገኝ በቃ እይ ከሆነ ልክ ነሽ አንቺ እንደዚህ ነው ያንተ ዩቲዩብ ይጠፋል እሷ ዩቲዩብ ይጠፋል አንቺ ያገባሽ ባሲ እንዳትነሳ እግዚአብሔር እንዳትነሳ ይሄን ነገር ሳንጨርስ እንዳትነሳ ወይ ብሩ ታመጣለህ ወይ አንተ ዩቲዩብ ወደ ሰው ትቀይረዋለህ ወይ ደግሞ ብሩ መልሰህ የራስ ጉዳይ ነው ያለች ስሙ ስላለችበት ችግር የለም ያንተ ኧረ ጭራሽ ለሱ ችግር የለም ምናምን ብለሽ አማራጭ ትችያለሽ ምን አገባኝ አንቺስ ምን አገባሽ በቃ አትወስንም በቃሽ እንዳትወስኝ ስሙ እንጣላለን እግዚአብሔር እንጣላለን ስነ ስርዓት ነው ያዛንተ እንዴ እሺ በቃ እናንተን ውሰዱስ አይመጥሉ እንወስደዋለን ነገር ነው ወደራታችን ማዘበለታ እንዴ በባዶ ነገር እንደምታስቀረብ ይሄ እርግጠኛ ነኝ አንተ ግን እንደጠገብከው አሸግ ማለት በጣም የተገበው እግዚአብሔር አይደለም ይኸውልሽ የሆነ ስራ አልሰራ ነበር ለሁለት ነበር እንትን ያለው ከዛ አመጣለሁ ብር አንተ የምታገኝ ከሆነ ምናምን አለኝ እሺ ብዬ ተበደርኩኝ ደግሞ ሰውዬው በጣም ሀርደኛ ሰው ነው ከዛም በኋላ ስንት ነው ብቻ ጠፉን አርጌ ልመልስ ነበር ከሰውዬው ጋር የተስማማን ከዛም በኋላ ጓደኛዬ ምሻ መጣኝ እኔ ደግሞ ግዴታ መክፈል ነበረብኝ ግዴታ ሲጀመር አንተ ከማይሆኑ ጓደኛ ጋር ለምን እንደዚህ አይነት ብድር ለመበደር አስብክ ሲቀጥል ደግሞ እኛ ሳታማክር የሷን ዩቲዩብ ለምን ይሸጥክ እኮ እንዲህ ሆኛለሁ ብሎ ማማከር ይሻላል ከሰው ብር መበደር ከኛ ጋር የሆነ ነገር አድርጎ መፍትሄ መፍጠር ይሻላል የሷን ዩቲዩብ መሸጥ ይሻላል ማንንም ህፃን ልጅ ራሱ እኮ ይናያስበው ሆን ብለህ ስላደረግከው ነው ይሄ ነው ታመጣለህ በጣም ንቀት ነው በጣም ንቀት ነው እንዴ ይቀልዳል እንዴ እኮሽ ወይ ብር ነው የምን እናባጣው ባሴ ዩቲዩብን መልሰህ አምጣው በጣም ነው የምንጣለው የመጨረሻ ጸባችን ነው የሚሆነው እስከዛሬ እንደሚቀለደው ቀልድ እንደዚህ ያረዋክ ከስሙ ጋር አታወራ ከስሙ ጋር
አታውራ ባሴ ዩቲዩብን አውጣና አትልሳ ብሎ ነገር የለም። እሷ ችግር የለም ስላለ አራከበት ወደ ልዛ መቤት ቁጭ ወደ ባሴ ስነ ስርዓት ነው ያዝ እግዚአብሔር ስነ ስርዓት ነው ያዝ ባሴ እኔ ሁሉን ነገር ብሎ ነገር የለም ጀስት ብሎ ነገር የለም ስሙ ማርያምን እንጣላለን ስነ ስርዓት ነው ያዝ አንተ ማርያምን ስነ ስርዓት ነው ያዝ ባሴ እና ያንተ ዩቲዩብ ትቀይረውና በሶስት ትቀይረዋለህ ወይም ደግሞ ዩቲዩብን ታመጣለህ 34000 ዩቲዩብ አንተ ምን ስለሆንክ ነው ሲጀመር ከሰው ጋር መማከር ይሻላል እዛ ከማታውቀው ጓደኛ ጋር ይሄንን ሁሉ ብር ተበድሮ ምናምን ማነው ሲጀመር ነው የማናውቀው ጓደኛ እንዴ ፍራዱ ጭራሽ ዩቲዩብ እያመሳት ሸጣል እንዴ ችግር የለም ብሎ ነገር የለም ታመጣታለህ በቃ ከሷ ጋር ታውራ ባሴ በቃ ከሷ ጋር ታውራ ከኔ ጋር አውራ ወንድ ብሩ ከየት በጣም ይመልስላችሁ ምንም እኮ እንደዚህ አይመለከተን እኮ ከተሸጠ ተሸጠማ ስሟን ቀይርላት ያንተ ዩቲዩብ በሷ ስም ቀይር ለምን እባክህ አታስጨንቁ የሰው ንብረት ሽጦ አታስጨንቁኝ የለም ደፋ ድፍረቱ ደህና ነገር እንደሚያማክር ሰው የሆነ ነገር ላማክራችሁ ነው መጀመሪያ እንደዚህ አይነት ነገር ሲመጣ ሰብስበህ አታማክረን ነበር ምንም አታመጣም ባይነት ነው እኔ ደግሞ በቃ ማለት ስሙ እኔ እና አንቺ ከተግባባን እነሱ ምን ባሴ እሷ ምንም አታመጣም ብለህ እኔ እንደዚህ አላልኩም እኮ ነው እንደዛ ነው ምንም አታመጣም እንጂ መጀመሪያ ሀሳቡ ባይኖር ኖሮ አታረገውም ነበር እንደዚህ ዲፍረንስ ስራ በጣም ምንም አታመጣም ባይሆን ኖሮ እኮ ነው ዝም ብላት ነበር ያ ማለት በቃ ለሷት ምንም ያከራከር ነገር እኮ የለም 44000 እሷ ይሆናል 34000 ያንተ ይሆናል የራሱ ጉዳይ ነው ክሬት አድርግና አሳድጋለሁ ይሄ ቀጥሎ አንድ ቪዲዮ ኮንሰርት አለ የመጣበት ነፍ ነገር ተሰጥቶበት እኮ 34000 መጣ እንዴ ደፋ በቃ ከላላርጎ ሲቀጥልስ ደግሞ ሰዎቹ ሰብስክራይብ አድርጉ የዩቲዩብ ምን ተብሎ ነው እንደዚህ ሊደረገው የራሱ ጉዳይ እሱ እንደፈለገ አድርጎ ያምጣው የራሱ ዩቲዩብ በቃ እንደፈለገ አድርጎ ያምጣው ሲሷ ዩቲዩብ ይመልስ ድፍረቱ ባሴ ይልህ አንተ አሁን ማለት ነው ሐሳብ ምንድነው አንዴ ተሸጧል ምንም እኮ ማድረግ አልችልም አይደል ሐሳብ በጣም ብዙ አማራጭ አለ አንደኛ ነገር ያንተ ዩቲዩብ ለሷ ተሰጣለህ አንደኛው አማራጭ ሁለተኛው አማራጭ ደግሞ ሰውየው ገና ከሆነ ብሩኬትን ማፈላልገ መልስም ዩቲዩብን አስመጥስላል አለበለዚያ እዚህ ውስጥ በጣም የሚያስጠላ ነገር የሚፈጠረው ባሴ ስነ ስርዓትነት አሁን እንትን ያላልኩት ነገር የማርታ ለምን አልሸጥከውም አንተ ጋር አይደል ይሄ ለምን አልሸጥከውም ድፍረስ ምንም አታመጣም ብለህ ነው ስሜ ምንም አታ ችግር የለውም ትለኛለሽ ብለህ ወይ ለምን የራስህን አልሸጥክ ስሙ አትበላት ቤዛን ወይ ምን ነው ከስሙ ጋር አታውራ ስሙ ሲጀመር አያገባትም አይደለም ቤዝ ያንን ባይከፍል እኮ ሲሆነ ችግር ይመጣበት ነው ስሙ ለምን አላማከረንም አሁን ቁጭ ብሎ ከሚያማከረን ቀድሞ ያማከረን እኔ መልሷለሁ ስሙ 100% ልክ ወንድ ነህ አይሆንም ባሴ አይሆንም በቃ የራስን ስጣትና የራስን መልስ አንተ ሰብስክራይብ 50000 ደርሰህ ስለዚህ አንተ ማሳድ ያ እሷን ከምታሳድግ የራስን ማሳድግ ራሱ ክሬት አድርጎ ያሳድግ ያንቺን የሚያሳድገው ራሱ ቪዲዮ ሰርቶ ነው አይደል ሐሳቡ እሱ እስከላት ቢልት እሱ በመንተይ የራሱ ጉዳይ ነው እንዴ መጀመሪያ የማሰብ ነበረበት እንዴ በቃ አንቺ አካባሽም እኮ ሲጀመር ወይ ባሴ ሳቅ እግዚአብሔር በጣም ነው የምትጣለው አይ በቃ ስሙይ በጣም ይቀጣው ማለት እኔ እንግዲህ ላይ እግዚአብሔር ስለሰዓት ነው ያዝባሴ ማርያም ምን ይላል በጣም ሙት ይዛል ማርያም ምን ይብለ ነገር የለም በጣም ነው የምንጣለው ከሷ ጋር ነው የምታጣለው ባሴ አንቺ አንዴ ምንም አይመልከትም ባሴ ኖርማል ነው ካለች ማለት ነው እኔና እሷ ነው የምንጣለው ትንሽ አንዴ እግርሽ ላይ መውደቅ ካለብኝ እኔ ይቅርታ ጠይቃለሁ ብሎ ነገር እንዴ ብሎ ነገር የለም ስሙ የሚያቤትን በጣም ነው የምንጣለው ቀልድ አይደለም ያዘው ስራ ነው ቆይ ቀልድ ነው ግን መጀመሪያ ማሳሰብ ሐሳቡ ከእናንተ መጥቶ ነው እንድትሰራ አንተን ማለት በቃ ታዲያ እንድትሰሪ ሐሳቡ ከኛ ቢመጣም ተጠፍቶ ብዙ ነገር አይደለም መጀመሪያው ማለት ነው ስሙ ይልሽ ይሄ ነገር ኮምፒውተር ተለፍቶበታል አይደል ችግር የለውም በጣም ተከራከርሽ እንዴ አይሆንም በቃ እግዚአብሔርን አይሆንም ይቅርታ መጠየቅ ወይኔ ባሴ በጣም ሙዲያስ እግዚአብሔርን ሙዲያስ አለበለ ስሙ ስራውን ስለምንቀም ዝም በይ በቃ እኔና ባለስ ይቅርታ በቃ ይቅርታ የሚደረገውን ነገር እንደዚህ የሚደረገውን ነገር አድርጊ ማለት ብሎ ነገር የለም ስሙ እግዚአብሔርን አንቺ ከተካረክሽ ለከኔ ጋር ልትጣዩ አንቺ ደግሞ አያገባሽም በቃ አያገባኝም እናያለን እኮ እናያለን አንተ ዩቲዩብ ቪዲዮ ሰርታ ራስ ቪዲዮ ልትጭነና እናያለን ባስ የስሙ የሚደረጉን ነገር አደርጋለሁ ኧረ ችግር የለውም አንተ ንቀት ነው እንዴ የምን ንቀት ነው እግዚአብሔርን ንቀት ነው ባስ ኖሮ እኮ እንደዚህ አላወራሽም ነበር በጣም ንቀት
እንጂ ማርያምን ሰብስበን ስለዚህ ነገር ስታወራ አታፍርም እንዴ? አንቺ እኮ ነገ ጧት እንደሚያጋጥምሽ እኮ አታውቂም። ምን አገባኝ? በሰው ንብረት ላይ የመውሰድ መብት የለም። ራስን ችለህ ጣጣን መወጣት ነው በቃ። እንደዚህ እንደ ቤተሰብ እንደ ጓደኛ ካሰብክ እንደዚህ አይነት ችግር አጋጥሞኛል የሆነ መፍትሄ እንፈልግ አንድ ነገር ምን ስለሆነ አንተ ዩቲዩብ የምትሸጠው ወይ ጉድ! ሰው የራሱን ያሳድግ። ማርያምን እሱን የማሳደግ አቅም ካለው የራሱን ያሳድግ። አይሆንም ባስ እግዚአብሔር ነው አይሆንም። መፍትሄ ፈልግ። በጣም ነው የምንጣለው። ማርያምን በጣም ነው የምንጣለው። እኛም እኮ ለፍተንበታል ይሄ ዩቲዩብ እንዲመጣ እናም ለፍተን በቃ ታዲያ ለምቻለሁ አስረሽታለሁ እኔ ለፍቼበታለሁ በቃ አጥፍቻለሁ። አላፍታል ታዲያ መልሶ ሌላ ነገር የለም። ከስሜን ጋር አታወራ በቃ ባሴ ከስሜን ጋር አታወራ። ስነ ስርዓት ነው ማውራት ከማን ጋር አውራሽ? አይመለከታትም። ስሜን አያገባትም። በቃ ከእኛ ጋር አውራ በቃ ወይ እኔ ሻው ምን ላድርግ? ምን ላድርግ? በቃ አንቺ እንደው ከሆነ በላይ አይገባሽ እንዳታወሪ እግዚአብሔር እንጣላለን። ባሴ ስነ ስርዓት ነው ያዝ። ወንድ ነህ አንተ ሰርተህ እዚህ እንትን ላይ ትጭናለህ። ቪዲዮ ምንም የሚያከራክር ጉዳይ አይደለም። ማርያም ስሟን ያዞራል ወይም ደግሞ ያመጣታል። እሱ ወንድ ነው ዩቲዩብ ሰርቶ እስኪ ቪዲዮ ይጫን እንዴ ደፋር ድፍረቱ ናውጣ ባሴ አንተ እግዚአብሔርን ናውጣ ባሴ ማርያምን በጣም ነው የምንጣለው። ምን አድርገን ነው አትሳቀ እግዚአብሔርን ወጥሳቀለ እግዚኦ መሐረነ ክርስቶስ ዛሬ ትበሉኛላችሁ እዚህ ቤቶችማ። በስመ አብ ወልድ መንፈስ ቅዱስ ስሙዬ ናይስቲ በስላሴ ሲጀመር ሰርች አድርጋችሁ ማየት ትችሉ ነበር። አንደኛ ናይ መጀመሪያ እንዲህ ከመምጣጣትሽ በፊት ሰርች አድርገሽ ማየት ትችሉ። ሰርች ቢደረግ እኮ አይጠፋም ስሙ ካልተቀየረ። አሁን የተሰጠ ዩቲዩብ አይጠፋም። ምንም ማናቃረከን እንዴ በቃ ፕራንክ ነው። አንቺ ታውቂያለሽ? ሲጀምር ይቻላል እንዴ? በሰው ህይወት የሚባል ነገር ምን አገባሽ? ቆይ ምን አገባሽ? እኔ ለእሱ አላስብም። ታስባለህ? ችግር የለም ብለሽዋል አይደል? ነገ ሽቶት ይመጣል። ግን ብሸጥም ችግር የለውም መሰለኝ አይደል? እንደዚህ አይነት ቀልድ አትቀልድ። ከእሷ ጋር አትቀልድ። በቃ አንተ ምን ሆነህ እኮ በቃ ምንም መስራት አልቻልኩም። በቃ አንቺ እያለሽ ጋድ እንኳንም ውሸት አለከው። እንትን መግዛት መሸጥ የምትፈልጉት ግን አዋሪ በነገራችን ላይ እና ይኸው በቃ ይቅርታ ካሜራማን ጠጋ በልኝ። በእውነት እኔ እውነት ተጸጸጥኩ። እውነት ተጸጸጥኩ። ውሸት ነው። እውነት ቢሆን ግን ትንሽ ከባድ ነበር የሚሆነው እና ስሟችን ውሸት ነው እና እንኳን 34,000 100,000 ትገቢያለሽ። ካሚንግሱ ሰብስክራይብ አድርጉላት። የዛሬው ቪዲዮ ይህንን ይመስላል። አንቺ ደግሞ ምንም ነገር ሲመጣ ችግር የለውም ማለት ነው ማለት ነው። አዎ አይ ማለት ለኔ ሳይሆን ለነሱ ችግር የለውም ማለት ነው። ይሁን ለእናንተም ነው። አንተ ጅል ነህ ሲጀመር። እሱ ይሄ ችግር የለውም ከተባለ ነገ ከነገ ወዲያ የሆነ ነገር አድርጎ ይመጣል። ተገጥ ኧረ እንደዚህ ድረስ አልሄድም፣ ግን እስቲ እንሞክራለን ችግር ለመፍጠር እና የዛሬ ቪዲዮ ይሄንን ይመስል ነበር። አይዞሽ በቃ አንቺ ቶሎ እንዳታረጅ ታስጨኛለህ እንዴ ጩብ ሰብስክራይብ አድርጉ። ቻው ባያችሁ ሰብስክራይብ አድርጉ እና ሰብስክራይብ አድርጓት። የፈጠነ 100,000 እስቲ